ሞቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንግዲህ የማሳያችሁ አንድ ታላቅ ገዳም አለ። ይህ ገዳም ደብረ ጎልጎታ ቀራንዮ መድኃኔዓለም ይባላል። ይህ ገዳም የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕራብ ጎጃም ፍኖተ ሰላም ማንኩሳ ጃቢ ጣህናን ወረዳ ውስጥ የሚገኝ ሲሆን የተመሰረተው በ17ኛው መቶ ክፍለ ዘመን አባ ምናሴ በሚባሉ ቅዱስ አባት ነው። ዋነስት የምትባል አካባቢ እንደተወለዱና በፈቃደ እግዚአብሔር በመላእክትን መሪ አድርገው ወደዚህ ገዳም እንደመጡ ይነገራል። የዓለም ውዳቂ ጉድፍ በተባሉት በምድር እየኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ ኢየሱስ ወይ ማረን፣ እግዚአብሔር ወይ ማረን። ደብረ ጎልጎታ ቀራንዮ መድኃኔዓለም አንድነት ገዳም በስሩ ሁለት መቅደሶች አሉ። አንደኛው ዋናው ራሱ መጠሪያው ባለቤቱ መድኃኔዓለም ሲሆን ሁለተኛው ደግሞ እመቤታችን ኪዳነ ምሕረት ነው። ይህ ገዳም መድኃኔዓለም እንደምናያት እሱ ነች። መድኃኔዓለም ቤተ መቅደስ ይህችን ቤተ መቅደስ የሚያገለግለው ለሰዓታትና ኪዳን ብቻ እንጂ ሌላ ቅዳሴ አገልግሎት አትችልም። አንደኛ ጠባቂ ሆነ ተነሳ፣ ሁለተኛ በዚህ አገልግሎት ደግሞ የሚሳተፉት ደናግል መነኮሳት ብቻ ስለሆኑ ሌላ ማገልገል ስለማይችል የሚደረስባት እንደነገርኳችሁ በኪዳን አገልግሎት ብቻ ነው። ቀደም ያየነው ቤተክርስቲያን እመቤታችን ወይም የኪዳነ ምሕረት ቤተክርስቲያን ነው። እሱ ትልቅ ነው። አጠቃላይ ቤተክርስቲያን አገልግሎት የሚካሄድበት ሲሆን ይችኛዋ የምናያት ደግሞ እንት የነበረችው የመድኃኔዓለም ቤተ መቅደስ ናት። እንግዲህ ገዳሙ የሚፈልገው ይቺ ቤተ መቅደስ እንደዚህ እንዳለች ይህን ቦታ ተቀራረበው ቦታ ተቀይሮላት የጸሎት ቤት መሆን እንድትችል ተደርጋ እንድትሰራ ይታሰባል። አባ ወልደ ሚካኤል ይባሉ ለ42 ዓመት ያክል እዚህ ዛፍ በመቆም የጸለዩበት ዛፍ ነው። አሁን አጽመ ሥጋቸው በቤተ መቅደስ ይገኛል። እነዚህ አባት በጣም ቅዱስ አባትና ለአገልግሎት የተጉ ቅዱስ አባት ኃላፊያትን መጻያትን የሚሟቻቸውን ቀን እንዲሰን ወደፊት ደግሞ የሚሆነውን መጪውን የሚመጣውን ሁሉ ተናግረው ያረፉ አባት ናቸው። አሁን እነዚህ አባት አጽማቸው በቤተ መቅደስ ውስጥ ይገኛል ማለት ነው እና ቦታው እንዳጠቃላይ ቦታው የበረከት የሚታፈስበት ቅዱሳን አባቶች የሚኖሩበት ብዙ መናንያን የነበሩበት ብዙ መናንያን ባህታውያን የተሰወሩበት ቦታ ነው። እስካሁን እናያቸዋለን ካልናቸው በቤተክርስቲያን በዋናነት የምንገለገልባቸው ወይም ግዴታ አንድ ቤተክርስቲያን ማሟላት ያለባቸው ነገሮች የሚባሉ ነገሮች አሉ። ከእነዚህ ውስጥ አንደኛው ራሱ ቤተ መቅደስ ሲሆን፣ ሁለተኛ ቤተልሔም፣ ሶስተኛ ደግሞ ዕቃ ቤት፣ አራተኛ ግብር ቤት ወይም የግብር ማስጠቂያ ግብር ቤት ይባላልና ከነዛ ውስጥ አሁን የምናያት እቺ እንደዚህ እንደምናያት እቺ ግብር ቤት ትባላለች። በስጋው ደግሞ አገልግሎት የሚውሉ ነገሮች የሚዘጋጁባቸው
የሚዘጋጁበት ግብጽ ማለት እንደምናያት እንግዲህ እንደ ቤተክርስቲያን ወይም እንደ አገልግሎቷ ትልቅነት አይደለም በመንፈስ ላይ የተቀረበች ነችና እነዚህን እያየን የምንሰራ ይሆናል። እና ደግሞ እንግዲህ ቤተልሔም ነች። ቅድም ከተናገርናቸው እንደ ስርዓተ ቤተክርስቲያን ቀጥሎ የሚገኘው ቤተልሔም ማለት የእንጀራ ቤት ይባላል ትርጓሜ። ቤተልሔም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ከዚህ ለአኮቴት የሚሆነው ነገር ከዚህ ተዘጋጅቶ ወደ ቤተክርስቲያን ሄዶ እኛ ስጋው ደግሞ እንድንቀበል የመጀመሪያ መጸነሻው ወይም መገኛው ቤተልሔም ነው። ጌታችን ኢየሱስ ክርስቶስ የእኛን ድህነት የጀመረው በልደቱ ስለሆነ በልደቱ ቤተልሔም ተወለደ። ስለዚህ እዚህም ስጋው ደግሞ እኛ እሱ ጋር የምንኖርበት ስጋው ደግሞ የሚጀምረው ከዚህ ነው እና ይሄ ቤተልሔም ይባላል። እንደ ቤተልሔም እንደመሆኑ መጠን እንግዲህ እንደምታዩት ከጭቃ የተሰራች ነች። በጣም ለአገልግሎት በጣም አስቸጋሪ ነች እና ይህንን እንዳጠቃላይ ወደፊት ያው ወደ ክርስቶስ እንግዲህ ይሄ ከላይ ያየነው ከመድኃኔዓለም ቤተ መቅደስ እየመነጨ የሚመጣው ነው። እንግዲህ እንደምታዩት መጠመቂያው ይህንን ይመስላል። ከላይ ዝም ብሎ በመሬት ላይ ይመጣና እዚህ ሲደርስ ለአጠማመቅ እንዲመች ተብሎ የተወሰነ ትንሽ አንዳ ተደርጎበት እንደዚህ ነው። አሁን ይህንን በግንብ ገንብተን የራሱ የሆነ ታንከር ኖሮት ከዛ የተዘጋጀ መጠመቂያ ኖሮት ምዕመን የማይሳቀቅበት 2-3 ሰው አንድ ጊዜ ገብቶ ሊጠመቅበት የሚችል ሆኖ ቢሰራ በጣም ደስ ይላልና ይህንንም ወደፊት እንግዲህ የምንሰራ ይሆናል። እንግዲህ ይሄ ደግሞ እንደነገርናችሁ ገዳሙ ከ5 በላይ ጸበሎች አሉ። ከነዚህ ጸበሎች አሁን ያየነው የመድኃኔዓለም ጸበል፣ የቅድስት ክርስቶስ ሰምራ፣ የኪዳነ ምሕረት፣ የኡራኤልና የቅድስት አርሴማ ጸበሎች ይገኛሉ። ከዚህ ውስጥ እንግዲህ እዚህ ውስጥ የምናየው የቅድስት አርሴማና የቅድስት ድንግል ማርያም የኪዳነ ምሕረት ጸበል ይገኛል ማለት ነው። ይህ እንደምታዩት ሁሉም ነገር ምንድነው በሸራ ተወጥሮ በመጋረጃ ተጋርዶ እና እንደምታዩት በቱቦ ነገር ተደርጎ ነው የምታዩት እና እነዚህን አመንጭተን በደንብ አጎልብተን በታንክ ሰርተንላቸው የትኛውም ሰው ያለምንም ችግር ያለምንም እንትን ተጠምቆ የሚፈወስበት ነገር መስራት እንፈልጋለን። ከዚህ ወደዛ ስንሄድ ደግሞ የቅዱስ ኡራኤል የመላኩ ቅዱስ ኡራኤል ጸበል እናገኛለን ማለት ነው። በአጠቃላይ እንግዲህ ከአምስት በላይ የሆኑ ጸበሎች በዚህ ገዳም ይገኛሉ። እንግዲህ እነዚህ ጸበሎች አይነ ዕውር ተበርቶባቸዋል፣ ሽባ ተሰርትሮባቸዋል፣ የተለያየ ደዌ ይዟቸው የመጡት ሁሉ እየዳኑበት እየተፈወሱበት የሚሄዱ ገዳም ነው። ትልቅ የበረከት ቦታ ነው። እንግዲህ ያው ይህንን ገዳም እንግዲህ የቪዲዮ የደረሳችሁ ሁሉ ይህንን በረከት እያያችሁ ከበረከቱ ተሳታፊ እንድትሆኑ ይሄ የገዳሙ መልእክት ነው። ቢያንስ እንኳን መሰረታዊ ፍላጎት የምናንያን መሰረታዊ ፍላጎት ተሟልቶላቸው ምናንያን ቦታ የለም ሰርካሪ ውስጥ የሚሆን የለም ተብሎ እንደሚመለስ ማድረግ የሁላችንም ግዴታ ነውና ይህን እንድናደርግ እንግዲህ በእንግዲያና በጌታና ለማክሰም እንጠይቃለን ማለት ነው። አሁን ደግሞ የምንሄደው ወደ ኡራኤል ጸበል ነው። የኡራኤል ጸበል እናያለን ማለት ነው። እንግዲህ ይሄ ደግሞ እንግዲህ እንደምናየው ይሄ የኡራኤል ጸበል ነው። ይሄ የምናየው
እንደዚህ የምናየው እንግዲህ የኡራኤል ጸበል ነው። ይህን ይመስላል እንግዲህ በአጠቃላይ ያየናቸው ወደ 5 የሚሆኑ ጸበሎች ሙሉ በዚህ ገዳም ውስጥ የሚገኙ የተፈጥሮ ምንጭ ጸበሎች ናቸው። ሁሉም በፈቃድ እግዚአብሔር እየፈለጉ ናቸው። አጠቃላይ እንግዲህ ገዳሙ አጠቃላይ ይህን ይመስላል። ይቺ የምናያት ደግሞ ጉባኤ ቤት ነች። ጉባኤ ቤት ማለት የአብነት ደቀ መዛሙርት ወይም የአብነት ተማሪ ወይም የቄስ ትምህርት የምንለው በተለምዶ አጠራር የነሱ መማሪያ ቤት ነች። እንግዲህ እንደምናያት ውስጧ ይህን ይመስላል ማለት ነው። ይህ እንግዲህ ያደራቸው የመቀመጫቸው ደረጃ ነው። እንደምናየው የእመቤታችን ስዕል አድኖ ያለ በቃ እዚህ ውዳሴ ማርያም የሚደግሙበት ቀን ወንበር ተክለው የሚማሩበት እንግዲህ እዚች ቤት ውስጥ ነው ማለት ነው። ይቺ እነዚህ የምናያቸው ደግሞ አጠቃላይ እነዚህ ደግሞ ጎጆዎች ናቸው። የተማሪ ጎጆዎች ከሸራ ከጭቃ ይህ የምናየው ቤት ሁሉ የተማሪ ቤት ነው ማለት ነው። ይህ የምናያቸው እነዚህ እንግዲህ ሊፈርሱ የተቃረቡ ቤቶች ናቸው። እነዚህ የተማሪ ቤቶች ናቸው። እነዚህ የምናያቸው ሁሉ እነዚህ የተማሪ ቤቶች ናቸው። እነዚህ እንዳለ ሙሉ በሙሉ እንዳይወድቁ በእንጨት ተደግፈው እንደምናያቸው ያው እንዳይወድቁ በእንጨት ተደግፈው ያሉ እነዚህ አጠቃላይ የተማሪ ቤቶች ናቸው። ገዳሙ እንደ ገዳም ብዙ የማይታወቅ ጥንታዊ ሲሆን ብዙ ያልተሰራበት ብዙ የማይታወቅ ደግሞ እንግዲህ እንደነገርኳችሁ በመጀመሪያዎቹ በነበሩ የአደጋ ምክንያት መልሶ አቅም አግኝቶ መልሶ ተቋቁሞ መናንያን ያልተሰበሰቡበት ቦታ ነው። እንግዲህ ወደፊት ምንድነው እቅዳችን ምንድነው? እነዚያ የፈራረሱ ቤቶችን የተቃጠሉ ቤቶችን እንዳለ እንትን መንጥሮ እንደምናያቸው እንግዲህ እነዚህ የምታያቸው እነዚህ እንግዲህ የፈራረሱ ቤቶች ናቸው። በዚህ ውስጥ ያሉት እንግዲህ እነዚህን አንስቶ ጠግኖ እነዚህ የምታያቸውን ሁሉ አንስቶ መልሶ ጠግኖ መናንያን መልሶ እንዲሰበሰቡ ማድረግ ስራ እንሰራለን። በዋናነት የምንፈልገው ምንድነው? መናንያን አንድ መናንያን መጥቶ ለመናንያን ቦታ የለም ተመለስ፣ ቤት የለም ተመለስ ማለት በጣም የህሊና እንትን ነውና እኛ የምንፈልገው ነገር ምንድነው? እነዚህ ሁሉ ተሟልተው ተሰርተውለት መናንያን ተሰብስቦ ማየት ነው። ምድራዊ መላእክቱን መናንያን ተሰብስቦ ማየት ነው። እንግዲህ እነዚህ የምታዩቸው እንግዲህ የመናንያን ቤቶች ናቸው። እነዚህን ቤቶች እንግዲህ እያደስን እንትን እያል መናንያን እንዲሰበስቡ እንግዲህ እነዚህ የፈራረሱት ሁሉ የምታዩቸው የመናንያን ቤቶች ናቸው። እነዚህን በአዲስ መልክ እንደገና ሰርቶ የቤተክርስቲያን ፕላን ስርዓት በጠበቀ መልኩ ፕላን ተሰጥቶላቸው እነዚህ ቤቶች ታድሰው መናንያን በብዛት እንድንቀበል የመጣ መናንያን እንዳይመለስ እንፈልጋለን። እንግዲህ ገዳማችን ይህን ይመስላል። ሰላም እግዚአብሔር ከሁላችን ጋር ይኑር። የትኛው ምእመን ከዚህ ላይ በረከት ይሳተፍ? አንደኛ የእነዚህ ቅዱሳን አባቶች ጸሎት ለ3 ይከፈላል። አንደኛው የጸሎት ክፍል ለራሳቸው ይሆናል። አንደኛው ክፍል ገዳማቸውንና በገዳማቸው ውስጥ የሚያገለግሉትን አርድእትን የሚቀጥል ሲሆን፣ ሶስተኛው ክፍል ደግሞ ለበረከት ስራ እያሉ ካላቸው ከፍለው የሚሰጡ፣ ገንዘባቸውን ከፍለው የሚሰጡ፣ በጉልበታቸው የሚያገለግሉ በሀሳብ